በጌታ ስም አነባለሁ። እንደዚህ ይላል። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ፣ እንዲህም አለ። እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ ነው። እግዚአብሔር ጠባቂዬ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ፣ መጠጊያዬና መሸጊያዬ፣ መድኃኒቴ ሆይ ከግፍ ሥራ ታድነኛለህ። ምስጋና የሚገባውን እግዚአብሔርን ጠራለሁ፣ ከጠላቶቼ እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮህ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የሰማዮችም መሠረቶች ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከአፉም የሚባላ እሳት ነደደ። ፍምም ከአፉ በራ። ሰማዮችን ዝቅ ዝቅ አደረገ፣ ወረደም፣ ጨለማም ከእግሩ በታች ነበረ። በኪሩብም ላይ ተቀምጦ በረረ፣ በነፋስም ክንፍ ታየ። መሰወሪያውን ጨለማ፣ በዙሪያውም የነበረውን ድንኳን በደመና ውስጥ የነበረ የጨለማ ውሃ አደረገ። በፊቱ ካለው ብርሃን የተነሳ ፍም ተቃጠለ። እግዚአብሔርም ከሰማያት ነጎድጓድ ቃሉንም ሰጠ። ፍላጻውንም ላከ፣ በተናቸውም፣ መብረቁንም ላከ፣ አወካቸው። ከእግዚአብሔር ዘለፋ ከመዓቱም መንፈስ እስትንፋስ የተነሳ የባህር ፈሳሾች ታዩ። የዓለም መሠረቶችም ተገለጡ። ከላይ ሰደደ፣ ወሰደኝም፣ ከብዙ ውኆች አወጣኝ። ከብርቶችም ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋ የሆነ ወደ ሰፊ ስፍራ ማወጣኝ፣ ወዶኛልና አዳነኝ። ቁጥር 39ን ጨምረን እናነባለን። አስጨንቃቸዋለሁም፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። አሜን። ለጌታ ክብር ሰጥተን እንቀመጣለን። ሃሌሉያ። የማካፍላችሁ ሐሳብ ሁለተኛ ሳሙኤል ምዕራፍ 22 ቁጥር 39 ላይ ነው ያለው። አስጨንቃቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። አሜን። ከእግሬም በታች ይወድቃሉ በሚል ነው ማካፍላችሁ። አሜን። እስቲ ጉባኤው እንደሚያምን ሰራዊት ከእግሬም በታች ይወድቃሉ ብላችሁ አውጁ። ከእግሬ በታች ይወድቃሉ፣ ከእግሬም በታች ይወድቃሉ። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ይሄ መዝሙር ዳዊት ቁጥር 1 ላይ መግቢያው እንደምንመለከተው ዳዊት እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ ይላል እና ይሄ መዝሙር ትንሽ እኮዋለሁ፣ አስተካክልልኝ። ይሄ መዝሙር ዳዊት እግዚአብሔር ከጠላቶቹ እጅ በተለይ ከሳኦልና ከሳኦል ጦር እጅ ባዳነው ቀን ለእግዚአብሔር የዘመረው ቅኔ ነው። እርግጥ አንዳንድ የመጽሐፍ ቅዱስ አጥኚዎች ዳዊት ይህን መዝሙር የዘመረው በዕድሜው መጨረሻ አካባቢ ሊሆን ይችላል ብለው ግምታቸውን ያስቀምጣሉ። ሌሎቹ ደግሞ አይ እንደሱ አይደለም፣ ምክንያቱም ዳዊት በተለይ ከቁጥር 21 በኋላ ያለውን እስከ ቁጥር 29 አካባቢ ድረስ ያለውን ዝማሬ የዘመረው ከውድቀት ወይም ደግሞ በሕይወቱ ከገጠመው የኃጢአት ውድቀትና ልምምድ በፊት እንጂ ከዛ በኋላ ቢሆን ይህን መዝሙር አይዘምረውም። የእግዚአብሔር ምሕረት የሚያጎላ ይሆን ነበረ ይላሉ። ኢንፋክት አንዳንዶቹ ደግሞ እንደሚሉት እኔም እርግጠኛ መሆን አንችልም፣ ግን በአብዛኛው የእግዚአብሔር ነገር ውስጣችን ሁልጊዜም ስለሚቆይ ስለሚኖር ዳዊት በዕድሜውም መጨረሻ ዘምሮታል። ደግሞ በዕድሜውም መባቻ መጀመሪያ ላይም ወይም ደግሞ መሀል ላይም ይቅርታ ከሳኦል እጅ ከጠላቶቹ እጅ እግዚአብሔር ካዳነው በኋላ በኬብሮን ዳዊት ለንግስና ሲቀባም ዘምሮታል ማለት ነው። እንችላለን ብዬ አምናለሁ። ስለዚህ መሀል ላይ መጀመሪያም ላይ መጨረሻም ላይ ዳዊት ሊዘምረው ይችላል ይሄ መዝሙር። አሜን። ክብር ለኢየሱስ ይሁን።
የእግዚአብሔር ቃል ሁልጊዜ የሚሰራና የእግዚአብሔር ማዳንና እጅ በዳዊት ሕይወት በብዙ የተገለጠ ስለሆነ ዳዊት ይህን መዝሙር በየትኛውም ሁኔታ ይዘምረው። ነገር ግን ይሄ መዝሙር በመንፈስ ቅዱስ የተዘመረ መዝሙር ነው። አሜን ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ መልእክቱ ዘላለማዊ ነው ማለት ነው። አሜን፣ ክብር ለእግዚአብሔር ይሁን። እና ዳዊት እርግጥ መግቢያው ላይ እንደምናነበው ከሳኦልና ከጠላቶቹ እጅ ሁሉ ያዳነው ጊዜ ነው ይህን መዝሙር የዘመረው። እና ይሄ መዝሙር 18 ላይ ካለው መዝሙር ጋር በጣም ተመሳሳይ ነው። የተወሰኑ የቃላት ልዩነቶች ካልሆኑ በስተቀር አብዛኛውን ነገር የተመሳሰለ ይዘት ያለው ነው ይሄ መዝሙር። እና እንደ ሐና እግዚአብሔር አምላክ መልሷን ካመጣ በኋላ እግዚአብሔር አምላክ እጁን ካሳያት በኋላ የእግዚአብሔር ክብር በሕይወቷ ከተገለጠ በኋላና እግዚአብሔርን የተናገረውን ፈጽሞላት ደግሞም ስዕለቷን ለእግዚአብሔር ከፈጸመች በኋላ የዘመረችው መዝሙር አንደኛ ሳሙኤል ምዕራፍ 2 ላይ እንደምናነበው አይነት የድል መዝሙር ነው። አሜን፣ ክብር ለኢየሱስ ይሁን። እስቲ የድል መዝሙር ዘምራለሁ በሉኝ። የድልን መዝሙር አምላክ ያዘምረኛል በሉ እስቲ። ሃሌሉያ፣ ክብር ለኢየሱስ ይሁን። እግዚአብሔር የድልን መዝሙር ያዘምረናል። እንደገና አጠገባችሁ ላለው ሰው እግዚአብሔር የድል መዝሙር ያዘምራል በሉት። እመን በሉት። ሃሌሉያ፣ ዛሬ መልእክተኛ ሆኜ መጥቻለሁ። አሜን። እግዚአብሔር የድል መዝሙር ያዘምረናል። የድልን መዝሙር እንዘምራለን። የድል መዝሙር እግዚአብሔር ያዘምረናል። ሃሌሉያ፣ ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። የምናመልከው አምላክ ብርቱ ነው። አሜን። ኤልሻዳይ ነው። አሜን። ልጆቹን ቸል የማይል ነው። አሜን። በዚህ መዝሙር ላይ ከጊዜ አንጻር ቶሎ ብዬ አንድ አራት ነገሮችን ለመናገር ሞክራለሁ። ዳዊት በዚህ መዝሙር ላይ ከዘመረው መዝሙር የምንማራቸውን አራት ነገሮች ፈጥኜ እናገራለሁ። አሜን። እግዚአብሔር አምላክ ከእግሮቻችን በታች ጠላቶቻችን ይጥልልናል። ሃሌሉያ። እስቲ ይወድቃሉ በሉ። አሜን። እኛም ከፍታቸውን ረግጣለን። አሜን። ክብር ለኢየሱስ ይሁን። ከፍ ያሉ ዛሬ ይዋረዳሉ። ኢየሱስ ያድናል። የሚያምን ሰው በደንብ አሜን። ኢየሱስ ጌታ ነው። በዚህ ክፍል ላይ ዳዊት የመጀመሪያው ነገር የሚያደርገው በመከራው ጊዜ በችግሩ ጊዜ እግዚአብሔርን ይጠራል። አሜን። ክብር ለኢየሱስ ይሁን። በችግር ጊዜ የሚጠራ ነው እግዚአብሔር። አሜን። እንዲያውም እግዚአብሔርን ሁል ጊዜ እናምልከው እናመስግነው እንጂ እግዚአብሔር በችግር ጊዜ በመከራ ወቅት ስንጠራው እየተገለጠ ክብሩን የሚገልጥ አምላክ ነው። አሜን። ክብር ለኢየሱስ ይሁን። ለዚህ ነው ትንቢተ ናሆም ላይ እግዚአብሔር መልካም ነው፣ በመከራ ቀን ምንድነው ይላል? መሸሸጊያ ነው ይላል። አሜን። ክብር ለኢየሱስ ይሁን። መሸሸጊያ ሊሆነን፣ መጠጊያ ሊሆነን፣ ማምለጫ ሊሆነን በቸገረ ጊዜ፣ በተጨነክ ጊዜ፣ በተጠበብክ ጊዜ እግዚአብሔር አምላክ ግራ በገባ ጊዜ እየተገኘ ማዳኑን ያሳያል። አሜን። ክብርን ይወስዳል። አሜን። ሃሌሉያ፣ ክብር ለኢየሱስ ይሁን። ከዳዊት ሕይወት በዚህ ክፍል ላይ የምንማረው ዳዊት በመከራው ጊዜ በችግሩ ጊዜ እግዚአብሔርን ይጠራል። አሜን። እንደዚህ ይለዋል፣ እግዚአብሔር አለቴ አምባዬ መድኃኒቴም ነው። አሜን። እግዚአብሔር ምኔ ነው? አለቴ አምባዬ መድኃኒቴም ነው። አሜን። ክብር ለኢየሱስ ይሁን። ዳዊት እረኝነትን ስለሚያውቅ በእስራኤል ምድር በተለይ በዚያን ዘመን እረኞች ምድረ በዳ ላይ በሚንከራተቱበት ጊዜ በተቻለ መጠን በጎቻቸውን የሚያሰማሩትና በተቻለ መጠን በጎቻቸውን የሚያቆዩት በትልቅ አለት ወይም ቋጥኝ ድንጋያማ ስፍራ ነው። ክብር ለኢየሱስ ይሁን።
እና ዳዊት በረኝነት ሲመላለስ ጠላት በመጣ ጊዜ ጠላቱን መጥቶ ጠላቱ ሲያሳደው እዛ አለት ላይ ይወጣል። ያ ስትራቴጂክ ቦታ ነው። ከዛ ሆኖ ይወነጭፋል፣ ጠላቱን ይመታል። አሜን። ከዛ ሆኖ ይወነጭፋል፣ ድቡ ይመታል፣ አንበሳው ይመታል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ በጣም ያ ስትራቴጂክ የሆነ ምቹ የሆነ አምባ መሸሸጊያ ደግሞ ሮጦ የሚገባበት ከጠላት የሚያመልጥበት ምሽግ አለት በምድረ በዳ እንደነበረው ከታሪኩ ወይም ደግሞ ከዳዊት ከሌሎችም ቅዱሳን መጻሕፍት አንደኛ ሳሙኤልም ላይ እንዲሁ ከዳዊት ዝማሬዎችም እንማራለን። ሃሌሉያ። ስለዚህ ዳዊት እንደዚህ ይላል፣ አለቴ ያስመለጠኝ የቆምኩት የድንጋይ ቋጥኝ ሳይሆን አንተ ነህ። ሃሌሉያ። ክብር ለኢየሱስ ይሁን። አንተ አለቴ ነህ፣ አንተ አምባዬ ነህ፣ አንተ መድኃኒቴ ነህ፣ አንተ አምላኬ ነህ። ሃሌሉያ። አንተ ጠባቄ ነህ። አሜን። አንተ ጋሻዬ ነህ፣ አንተ ረድኤቴ ነህ፣ ደግሞም የረድኤቴ ቀኝ ቀንድ ነህ። ሃሌሉያ ይለዋል። ክብር ለኢየሱስ ይሁን። መጠጊያዬ ነህ፣ መሸሸጊያዬ ነህ እያለ እግዚአብሔርን ሲጠራ እናያለን። ሃሌሉያ። ከግፍ ስራ ታድነኛለህ። ከግፍ ስራ ምን ትለኛለህ? ታድነኛለህ። እግዚአብሔር ጠባቄ ነው ይላል ቁጥር 3 ላይ። እግዚአብሔር ምኔ ነው? ጠባቄ ነው። በእርሱ ታመናለሁ፣ ጋሻዬና የረድኤቴ ቀንድ መጠጊያዬና መሸሸጊያዬ ነው ይላል። መሸሸጊያ አለኝ። ሃሌሉያ። የኔ መሸሸጊያ ለክፉ ቀን ያስቀመጥኩት የባንክ አካውንቴ አይደለም። የኔ መሸሸጊያ ለክፉ ቀን ብዬ የተደገፍኩት ወዳጅ ዘመዴ አይደለም። ለክፉ ቀን ብዬ ያያስኩት ዘመድ፣ ወዳጅ፣ ጓደኛ ወይም ደግሞ ንብረት አይደለም። እንደ ዳዊት ዝማሬ ሃሌሉያ። የኔ መሸሸጊያ መመኪያና አምባ ሃሌሉያ፣ የኔ ጠበቃ ሃሌሉያ፣ የኔ ታዳጊ የሰማይና የምድር አምላክ እግዚአብሔር ነው። አሜን። ለክፉ ቀን መሸሸጊያ አለ። የክፉ ቀን መሸሸጊያ ብር የማያስጥለው፣ ገንዘብ የማያስጥለው፣ ዘመድ የማያስጥለው አንዳንድ አስቸጋሪ ሁኔታዎች ውስጥ ልናልፍ እንችላለን። ነገር ግን በዛ ሁሉ ሁኔታ ውስጥ የማያሳፍር ፌል የማያደርግ ሃሌሉያ ብንደገፈው የማይሰበር ምርኩዝ ጋሻ ረድኤት አለ። ሃሌሉያ። እርሱም የረድኤታችን ቀንድ እግዚአብሔር ይባላል። አሜን። ክብር ለኢየሱስ ይሁን። አያችሁ ዳዊት እግዚአብሔርን ይጠራል። እግዚአብሔርን ይጠራል። የሚያውቀውን ጠባቂውን ይጠራል። የደህንነቱን ቀንድ ይጠራል። ሃሌሉያ። መጠጊያውን ይጠራል። ሃሌሉያ። ማዕበል፣ ጎርፍ፣ ጠላት ምንም ነገር ቢያስነሳ ዳዊት ልቡ ሙሉ ነው በእግዚአብሔር። አሜን። ሃሌሉያ። ምንም አይነት ጎርፍ፣ ምንም አይነት ማዕበል፣ ምንም አይነት አደጋ፣ ምንም አይነት የጠላት ውጊያ ይምጣ አስተማማኝ የሆነ መሸሸጊያ አለ። አሜን። አምባ አለ። አሜን። እስቲ አምባዬ የታመነ ነው በሉ። ሃሌሉያ። እግዚአብሔር አምባችን ነው። አሜን። አለታችን ነው፣ መድኃኒታችን ነው። አሜን። የሚታደገን እሱ ነው። ክብር ለኢየሱስ ይሁን። ስለዚህ በመከራው ጊዜ እግዚአብሔርን ይጠራል። በመከራው ወቅት እግዚአብሔር አምላኩን ይጠራል። ብዙ ጊዜ ጠላት የሚሸነግለው ቅዱሳንን ክርስቲያኖችን የሚሸነግለን አይ በቃ በዚህ ጊዜ ምንም ማድረግ አትችልም፣ ብቻህን አገኘውክ፣ አታመልጠኝም፣ ወይም ደግሞ በቃ አለቀልህ ይላል። ዛሬ ሽንገላውን እናፈርሳለን። አሜን። ክብር ለኢየሱስ ይሁን። መቼም ለብቻችን የማይተወን የናዝሬቱ ኢየሱስ ብርቱ መጠጊያና እረኛ አለን። አሜን። ጠላት መቼም ለብቻችን አያገኘንም። አሜን። ለብቻ ያልገኝም በይጩና ለብቻ ያልገኝም። አሜን። ጠላት ብቻዬን አያገኘኝም። አሜን። ክብር ለኢየሱስ ይሁን። ለምን? እግዚአብሔር አስተማማኝ እረኛ ጠባቂ ስለሆነ፣ አለኝታ ስለሆነ። አሜን። ክብር ለኢየሱስ ይሁን። እና ዳዊት ምስጋና የሚገባውን እግዚአብሔር ምን አደርጋለሁ ይላል? እጠራለሁ። ሃሌሉያ።
ምስጋና የሚገባውን እግዚአብሔር ምን እላለሁ? እጠራለሁ። የሚጠራ አለ። አሜን። ማዕበሉ ወጀቡ ሲበዛ የሚጠራ አለ። አሜን። በመከራ ጊዜ በጭንቅ ጊዜ የሚጠራ አለ። አሜን። ግራ በተጋባ ሰዓት የሚጠራ አለ። ስትደክም የሚጠራ አለ። ስትዝል የሚጠራ አለ። የሚያድን መድኃኒት አለ። ይጠራል እሱ። አሜን። የምንጠራዋለን። አሜን። ክብር ለኢየሱስ ይሁን። የምንጠራዋለን። ልጆቼ አንዳንድ ጊዜ በተለይ ትንሿ ልጄ ሶስተኛዋ ልጄ ማለት ነው ባርኮት ታላላቆቹ ያስቸግሯታል ወይ የተላፉ ወይ የተቃለዱ እና ብቻ ማንም ካስቸግራት ዳዳ ትላለች። ወዲያው ነው የሚተዋት እና ምንድነው ስል ትንሽ ቆይቶ ምንም ድምጽ ሃሌሉያ። ስለዚህ እኛ እንኳን ሃሌሉያ በወላጆቻችን ልጆቻችን በእኛ ከተመኩ ኢየሱስ ጌታ ነው። ኧረ የምጠራው አለኝ። እስቲ ጩይና የምጠራው አለ በይ። የምጠራው አለ በሉ እስቲ ሃሌሉያ። የሚጠራ ጌታ አለ። እውነተኛው አምላክ አለ። የሰማይና የምድር ጌታ አለ። ሰዎች ባለማወቅ በጨለማ ውስጥ ሆነው በጭንቅ ወቅት የማይጠራው ነፍሰ ገዳዩ አውሬው ጋር ይሄዳሉ። ሰዎች ሲጨነቁ አንዳንድ ሰዎች መላ ፍለጋ ብለው ጠንቋይ ቤት ይሄዳሉ፣ ገዳያቸው ጋር ማለት ነው። ነገር ግን የሚጠራው አጋንንት ሰይጣን ዲያብሎስ ነፍሰ ገዳዩ የውሸት አባት ሳይሆን የሚጠራው እውነተኛው አምላክ እግዚአብሔር ነው። አሜን ሃሌሉያ። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ አይመጣም። መፍትሄ ፍለጋ ብለው ይሄዳሉ። አንድ በአንድ ዘመናቸውን በከንቱ እየጨረሰ ይገላቸዋል። ነገር ግን ወደ እግዚአብሔር ስንመጣ በጠላት ላይ የበላይ ያደርገናል። ከእግሮቻችን በታች ይጥለዋል። አሜን። ክብር ለኢየሱስ ይሁን። ስለዚህ የሚጠራ አምላክ አለን። አሜን። እስቲ የምጠራው አምላክ አለ በሉ። ሃሌሉያ። ሁለተኛ ዳዊት የሚያደርገው የመዳኑን አምላክ ያወድሳል። የማዳኑን አምላክ ምን ያደርጋል? ያወድሳል። እግዚአብሔርን ምን ያደርጋል? ከፍ ያደርጋል። ክብር ለኢየሱስ ይሁን። እግዚአብሔርን ያመሰግናል። እግዚአብሔርን ያወድሰዋል። እግዚአብሔርን ይባርከዋል። እግዚአብሔርን ከፍ ከፍ ያደርገዋል። ክብር ለኢየሱስ ይሁን። አሜን። ምክንያቱም የእግዚአብሔርን ትድግና የእግዚአብሔርን መድኃኒትነት ዳዊት የሚያውቀው በወሬ በንግግር በቲዮሪ በጽንሰ ሐሳብ ደረጃ ሳይሆን ለዳዊት ሕይወት ነው። አሜን። ከእግዚአብሔር ጋር ያለው ሪሌሽንሺፕ ሕያው ነው። አይቶት ነው። አሜን። ክብር ለኢየሱስ ይሁን። ብዙ ጊዜ ከድብና ከአንበሳው እጅ ሲታደገው፣ ከአውሬው እጅ ሲታደገው፣ ከጎልያድ እጅ መላው እስራኤል ይንቀጠቀጡ ይፈሩ ከነበረው ሰው እጅ የታደገው እግዚአብሔር ሃሌሉያ። ብረት ለብሶ ከፊት ለፊቱ ከቆመ ዛፍ ከሚያክል ሰው እጅ ያዳነው እግዚአብሔር እንደሆነ ያውቃል። ባዶ እጁን ጠጠርና ወንጭፍ ይዞ እግዚአብሔር አምላክ እንዴት በእጁ እንደጣለለት ጎልያድን ያውቃል። ክብር ለኢየሱስ ይሁን። ሳኦል የእስራኤል ንጉሥ ሙሉ ጦሩን አስከትቶ ዳዊትን ለብዙ ጊዜያት ምናልባት ለሁለት አስርት ዓመታት ለሚጠጋ ከዛም ለሚበልጥ ጊዜ ሲያሳደው ዳዊት እግዚአብሔር ከእጁ እንዴት እንደታደገው ያውቃል። ሃሌሉያ። ሳኦል ዳዊትን ማግኘት ያልቻለው እግዚአብሔር አምባ ስለሆነው ብቻ ነው። ሃሌሉያ። የእግዚአብሔር ከላይነት፣ የእግዚአብሔርን መድኃኒትነት፣ የእግዚአብሔርን አምባነት፣ የእግዚአብሔርን መጠጊያነት፣ የእግዚአብሔርን ጋሻነት ዳዊት በደንብ ያውቃል በሕይወቱ። ሃሌሉያ። የማውቀውን ዘምራለሁ በሉ እስቲ። የማውቀውን ዘምራለሁ በሉ እስቲ። ሃሌሉያ። ክብር ለኢየሱስ ይሁን። አያችሁ፣ ከመንሸራተት ከጠላቶቹ እጅ ከፍልስጤማውያን እጅ ዳዊት ብዙ ጦርነቶችን አድርጓል።
ስለዚህ ከነዛ ሁሉ ጦሮች የታደገው ከነዛ ሁሉ ጠላቶቹ ከገዛ ልጁ እንኳን እጅ የታደገው ማን እንደሆነ ያውቃል? እግዚአብሔር እንደሆነ ያውቃል። ይሄ ብቻ አይደለም። ዳዊት ጠላት ሊጥለው ከሚያነሳሳው ክፉ ሐሳብ፣ የኃጢአት ስሜትና የኃጢአት ሐሳብ ሁሉ እግዚአብሔር እንደታደገው ያውቃል። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። አንዳንድ ጊዜ እንደ ናቢጊያ የመሰሉ ሰዎችን እየላከ እግዚአብሔር አምላክ በብዙ ጎዳና በብዙ መንገድ ዳዊትን ሲያስመልጠው ሲታደገው እግዚአብሔርን ያውቀዋል። ስለዚህ የሚያውቀውን አምላክ እግዚአብሔርን ያወድሳል፣ ያመሰግነዋል። ምስጋና የሚገባውን ይላል። ሃሌሉያ! ምስጋና የሚገባው አንድ እሱ ነው። ሃሌሉያ! ምስጋና የሚገባው ሁልጊዜ በጸሎታችን ልናመሰግነው የተገባ አምላክ አለ። አሜን። እግዚአብሔርን ያመሰግናል። ክብር ለኢየሱስ ይሁን። እና አንድ እግዚአብሔር ሰው እንደተናገሩት እግዚአብሔርን ስለ ትላንትና ስለ መልካምነቱ የሚያመሰግን ሰው ዛሬም ከእግዚአብሔር ታላላቅ መታደግንና ትልልቅ ጉዳዮችን ሊጠይቅ ይችላል ብለዋል። አሜን ሃሌሉያ። ትላንትናን ዳዊት አይረሳም ነበር። በጣም የሚገርመኝ በዳዊት ሕይወት የምናየው ትልቅ ቁም ነገር ሁልጊዜ መነሻውን ትላንቱን የማይረሳ ሰው ነበር። እግዚአብሔር ያደረገለትን አይረሳም። እግዚአብሔር ያደረገልህን አትርሳ በሉት። ብዙ ሰው የሚያጉረመርመው ትላንትናውን ስለሚረሳ ነው። ብዙ ሰው እግዚአብሔርን የሚያሳዝን ነገር ውስጥ የሚገባው ክፉ ንግግር የሚናገረው ትላንትናን ስለሚረሳ ነው። ስለዚህ ከዳዊት ሕይወት የምንማረው ዳዊት ትላንትናውን አይረሳም። አምባዬ እኮ አንተ ነህ፣ የረዳኸኝ እኮ አንተ ነህ። አያችሁ፣ ከጠላት ሲያሳርፈው አንተ ነህ። ማን ነው? አንተ ነህ። ሲያስመልጠው ማን ነው ይላል? አንተ ነህ። ሃሌሉያ! ክብር ለኢየሱስ ይሁን። ትላንትን የተሻገርኩት ባንተ ነው። ከጠላቶቼ እጅ ያመለጥኩት ባንተ ነው። አሜን። ከክፉ ሁሉ ያመለጥኩት ባንተ ነው። ዛሬ ላይ የቆምኩት ባንተ ነው። ሃሌሉያ! ክሬዲቱን በሙሉ ለማን ይሰጣል? ለእግዚአብሔር ይሰጣል። ጠባቂ ነህ። አንተ ነህ የጠበከኝ፣ አንተ ነህ ያስመለጥከኝ። እግዚአብሔርን ይባርካል፣ ለእግዚአብሔር ይቀኛል፣ እግዚአብሔርን ከፍ ከፍ ያደርጋል፣ እግዚአብሔርን ያመሰግናል፣ እግዚአብሔርን ይወድሳል። ዳዊት በመዝሙሩ ክብር ለኢየሱስ ይሁን። አንተ ብቻህን አምላክ ነህ፣ ካንተ በቀር ማን አምላክ አለ? ምን አምላክ አለ? እያለ እግዚአብሔርን ይባርካል። ቁጥር 50 ላይም ስናነብ አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ ይላል። ክብር ለኢየሱስ ይሁን። ዳዊት ለእግዚአብሔር ይቀኛል፣ እግዚአብሔርን ይባርካል። አሜን። ስለዚህ በምናልፍበት በማንኛውም ጎዳና ነፍሳችን ምስጋናውን እንዳትረሳ መጠንቀቅ አለብን ማለት ነው። አሜን። ክብር ለኢየሱስ ይሁን። እግዚአብሔርን መባረክ፣ እግዚአብሔርን ማመስገን። አሜን። ትላንትና የረዳኸኝ አንተ ነህ፣ ዛሬም የምትረዳኝ አንተ ነህ። ስለዚህ አመሰግንሃለሁ። አሜን ሃሌሉያ። አያችሁ፣ ብዙ ሰው የእግዚአብሔርን ምስጋና ሳይሆን ባንደበቱ የሚያኖረው የችግሩን፣ የነገሩን፣ የማጣቱን፣ የጉድለቱን፣ የሁኔታውን መዘበራረቅ ነው መናገርም ማሰብም የሚፈልገው። ኖ ነፍሳችንን አስታውሽን በላት። አሜን። መዝሙረኛው እንዳለ እግዚአብሔርን ባርኪ ምስጋናውንም አትርሺ። አሜን። ክብር ለኢየሱስ ይሁን። ኃጢአትሽንም ሁሉ ይቅር የሚል ሃሌሉያ፣ ደዌሽንም ሁሉ ምን የሚል መዝሙር 103 ላይ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ አሜን። ምኞትሽን ከበረከቱ የሚያጠግብ ጎልማሳነትሽን እንደ ንስር ያድሳል። አሜን። ክብር ለኢየሱስ ይሁን። ስለዚህ በዚህ ዝማሬ ላይ የምንመለከተው ዳዊት
እግዚአብሔር ያደረገለትን ትድግና ያሰበ እግዚአብሔርን ከፍ ያደርጋል። አሜን። ክብር ለኢየሱስ ይሁን። ሶስተኛ ከዳዊት ዝማሬ የምንማረው ዳዊት ትምክቱን በሌላ ነገር አላደረገም፣ በእግዚአብሔር ነው። አሜን። ክብር ለእግዚአብሔር ይሁን። ቁጥር 2 ላይ ቅድም ያነበብኩላችሁን ስናነብ ስንመለከት አለቴም ይላል አምባዬም መድኃኒቴም መጠባቂዬም ሃሌሉያ ከለላዬም ጋሻዬም ረዳቴም መሸሸጊያዬም ሃሌሉያ አንተ ነህ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ ከግፍ ስራ ታድነኛል አንተ ነህ ይላል። መታመኛውን በእግዚአብሔር ነው ያደረገው። ቁጥር 28 አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አቤቱ መብራቴ ነህና እግዚአብሔርም ጨለማዬን ያበራል እያለ ጨለማዬን ያበራል። በአንተ ኃይል በጭፍራ ላይ እሮጣለሁ፣ በአምላኬም ቅጥሩን ምን አረጋለሁ? እዘላለሁና። የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። እርሱ ለሚታመኑት ምንድን ነው? ምን ለሚሉት? ለሚታመኑት ይሰማል። ለሚታመኑት እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ተብሎ ጽፏል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምባ ማን ነው ይላል። ማን ነው? መሸሸጊያ ማን ነው ይላል። የሚያውቀው አንድ ነው። ሃሌሉያ። ዳዊት የሚያውቀው አንድ መሸሸጊያ፣ ዳዊት የሚያውቀው አንድ አምባ አለ። ክብር ለኢየሱስ ይሁን። እርሱም የእስራኤል አምላክ እግዚአብሔር ነው። አሜን። ኃይልን የሚያስታጥቀኝ መንገዴን የሚያቃና እግሮቼን እንደ በሆር እግሮች የሚያበረታ በኮረብቶችም ላይ የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል ይላል። በክንዴም የናስ ቀስት እገትራለሁ። የማዳንህን ጋሻ ሰጠኸኝ፣ ተግሳጽህም አሳደገኝ። አረማመዴን በበታቼ አሰፋ፣ እግሮቼ ምን አላሉም? አልተንሸራተቱም። አሜን። ለምን? እግዚአብሔር ጠብቆታልና። እግሮችሽ አይንሸራተቱም፣ እግሮች አይንሸራተቱም። እግዚአብሔር አምላክ ላንተ መሸሸጊያ ነው፣ ጽኑ አምባ ነው። አሜን። እግሮቻችን አይንሸራተቱም። አሜን። እግዚአብሔር አለ። አሜን። ጠላቶቼን አሳድዳቸዋለሁ፣ አጠፋቸውም አለው፣ እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬም በታች ምን ያደርጋሉ? ይወድቃሉ። አሜን። ክብር ለኢየሱስ ይሁን። አያችሁ፣ የምንደገፍበት አስተማማኝ መደገፊያ አለን። አሜን። ክብር ለእግዚአብሔር ይሁን። ዳዊት የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ ይልና በጨነቀኝ ጊዜ እግዚአብሔር ምን አልኩት? ወደ አምላኬም ጮህ፣ ከመቅደሱ ቃሌን ሰማኝ። ጮቴም ወደፊቱ ወደ ጆሮ ገባ። አሜን። ክብር ለኢየሱስ ይሁን። ስለዚህ ለዳዊት መታመኛው ሌላ ነገር ሳይሆን እግዚአብሔር ነው። አራተኛ ከዳዊት ዝማሬ እንደምንማረው እግዚአብሔር ለሚታመኑት ይዋጋል። አሜን። ክብር ለኢየሱስ ይሁን። ተመልከቱ ዳዊት እንዴት ኤክስፕረስ እንደሚያደርገው። ምድርም ተንቀጠቀጠች፣ ቁጥር 8 ተናወጠችም፣ የሰማዮችም መሰረቶች ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከአፉም የሚበላ እሳት ነደደ። ይቅርታ፣ ፍምም ከፊቱ በራ። ሰማዮችን ዝቅ ዝቅ አደረገ፣ ወረደም፣ ጨለማም ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ ሆኖ ታየ። ስለዚህ ሲበር ሊረዳኝ መጣ ያለ ነው የሚናገረው። መሰወሪያውን ጨለማ፣ በዙሪያውም የነበረውን ድንኳን በደመና ውስጥ የነበረ የጨለማ ውሃ አደረገ። በፊቱም ካለው ብርሃን የተነሳ ፍም ተቃጠለ። እግዚአብሔርም ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ፣ ፍላጻውን ላከ። ምን አረጋቸው? በተናቸው። አሜን።
ዛሬ በጌታ በኢየሱስም ጠላቶቻችን ይበተናሉ። እግዚአብሔር አምላክ ፍላጻውን ይልካል፣ ይበተናሉ። መብረቆቹን ላከ፣ አወካቸው። አሜን። ዛሬ ጠላቶቻችን ይታወካሉ፣ በኢየሱስም ይበተናሉ፣ በኢየሱስም ይታወካሉ። ኢየሱስ ክርስቶስ እግዚአብሔር ልጅ ጌታ ነው። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ ይላል። በጣም ይገርማል። በመከራዬ ቀን ምን አልሆነብኝ? ደረሱብኝ። በችግሬ ወቅት በቃ ዋጥ ነው ሲሉ እግዚአብሔር ምን ሆነኝ? ድጋፍ ሆነኝ፣ ከለላ ሆነኝ። ክብር ለኢየሱስ ይሁን። ስለዚህ ጠላቶቻችን ከእግራችን በታች ይወድቃሉ። በኢየሱስም ዛሬ እግዚአብሔር ይበትናቸዋል። ሃሌሉያ። በምስጋና እግዚአብሔርን ስም እንጠራለን። በእግዚአብሔር ታምነን እግዚአብሔርን እንጠራለን። በእግዚአብሔር ተደግፈን ትላንትና ያደረገልንን ነገር ሁሉ እያሰብን እግዚአብሔርን እንባርካለን። አሜን። በእግዚአብሔር እንታመናለን። አሜን። እግዚአብሔር አምላክ ጠላቶቻችንን ይበትናል፣ ከእግራችን ስር በታች ይጥላቸዋል። አሜን። ፍላጻውን ይልካል፣ ይበተናሉ። ሃሌሉያ። ከዘለፋው የተነሳ የምድር መሰረቶች ተገለጡ እንደሚል ኢየሱስ ጌታ ነው። ዛሬ ጠላቶቻችንን የበረቱብንን እግዚአብሔር ይጥላቸዋል። አሜን። በኢየሱስም ይወድቃሉ። አሜን። ይቀልጣሉ። አሜን። ይሰበራሉ። አሜን። በኢየሱስም ጠላቶቻችን ይያዛሉ። አሜን። አሳድዳቸዋለሁ፣ ኃይሌ አንተ ነህ እያለ ይዘምራል ዳዊት። ከጊዜ አንጻር ብዙ ዲቴል ውስጥ አልገባም። አሳድዳቸዋለሁ፣ አጠፋቸዋለሁ፣ እስካጠፋቸውም አልመለስም። ክብር ለኢየሱስ ይሁን። ለሰልፍ ኃይልን ታስታጥቀኛለህ፣ በላይም የቆሙትን በበታቼ ታስገዛቸዋል። የጠላቶቼንም ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው። ጮሁ፣ የሚረዳቸውም አልነበረም። ወደ እግዚአብሔር ጮህ፣ አልሰማቸው እያለ ይናገራል። እግዚአብሔር ያስገዛልኛል፣ ከእግሬ በታች ይጥልልኛል። ክብር ለኢየሱስ ይሁን። ከግፍ እጅ ታድነኛለህ፣ በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ። ከጠላቶቼም የሚያወጣኝ እርሱ ነው፣ በቀሌን የሚመልስልኝ አምላክ ይለዋል። ሃሌሉያ። አሕዛብን በበታች የሚያስገዛ ይላል። የመድኃኒቴ ጠባቂ አምላኬ ከፍ ከፍ በል ይለዋል። ክብር ለኢየሱስ ይሁን።